149-0 አዎ 149-0 የተጠናቀቀውና የዓለማችን የድንቃድንቅ መዝገብ ወይም ደግሞ ጊነስ ቡክ ሪከርድ ላይ ተመዘገበው በሰፊ ልዩነት ያለቀው ጨዋታ አስገራሚ የእግር ኳስ ጨዋታዎች ክፍል 7 ላይ ነው። እስከዛሬ በርከት ያሉ ጨዋታዎችን ለመመልከት ሞክረናል። የተለያዩ እንደዚህ አይነት ስፖርታዊ መረጃዎች እንዲደርሳችሁ ይህንን አካውንት ፎሎ ማለት እንዳትረሱ። ይህ አጋጣሚ የተከሰተው በማዳጋስካር ናሽናል ሊግ እንደ አውሮፓውያን አቆጣጠር በ2002 ነበር። ጨዋታው የተደረገው ኤኤስ አዴማ የተሰኘው ቡድን ኤሜሪን ከተባለው ቡድን ጋር ነበር። የኤሜሪን ተጫዋቾች ከቀናት በፊት ባደረጉት ጨዋታ በዳኛ ተበድለናል የሚል ብስጭት ውስጥ ናቸው። ተጫዋቾቹም ብቻ ሳይሆን የክለቦቹ አመራሮች እንዲሁም ደግሞ አሰልጣኞቹም ጭምር በዳኛ ተበድለናል በማለት ተቃውሟቸውን ሲያሰሙ ነበር። ከዚህ አስገራሚ ጨዋታ በፊት ኤሜሪንና አዴማ ለዋንጫ ፉክክር ውስጥ ነበሩ። ከዚህ ጨዋታ አስቀድሞ ግን ጨዋታቸውን ማሸነፍ የነበረባቸው አዴማዎች በዕለቱ ዳኛ ያልተገባ የፍጹም ቅጣት ምት ይሰጥባቸውና ጨዋታው ነጥብ እንዲጥሉ ይደረጋል። በዛም አጋጣሚ ምክንያት ይህኛውን ጨዋታ ቢያሸንፉም ወይም ባያሸንፉም ቀድሞ የተረጋገጠ ይሆንና ዋንጫውን ማሳካት ሳይችሉ ይቀራሉ። ኤሜሪኖችም በዳኛው ኢፍትሃዊ በሆነ ውሳኔ ዋንጫቸውን በማጣታቸው ምክንያት ትልቅ ተቃውሞ ለማድረግ አሰቡ። ሊጉ እኛ ላይ ሲቀለድብን አይቶ ዝም የሚል ከሆነ እኛም በእግር ኳሱ ዓለም ታይቶ የማይታወቅ ቀልድ በሊጉ ላይ እንቀልዳለን የሚል ዓላማ ያዙ። ስለዚህም በራሳችን ላይ የቻለውን ያህል ግብ እናስቆጥር በማለት ወደ ሜዳ ገቡ። የሞኝ ሐሳብ ሊመስል ይችላል፣ ነገር ግን እስካሁን ድረስ ይህንን ሪከርድ መስበር የቻለ ጨዋታ የለም። ጨዋታውም እንደተጀመረ የአልሜሪኑ ተጫዋች ወደ ኋላ ኳሱን መልሶ ራሱ ላይ ያስቆጥራል። በዚህ ሰዓት አልሜሪኖች ያሰቡትን ማንም ያወቀ አልነበረም። ሁሉም ሰው የመሰረው በራስ ላይ የተቆጠረ ግብ ነበርና ጨዋታው በድጋሚ ከመሃል ሜዳ ይጀመራል። ከዛም ደጋግመው ራሳቸው ላይ ማስቆጠራቸውን ቀጠሉ። የዕለቱ ዳኛ ምንም ማድረግ አልቻለም። ጨዋታውን ማቋረጥ አይችልም። ስለዚህ ዝም ብሎ የተፈቀደለት 90 ደቂቃ እስኪያልቅ ድረስ ጨዋታውን ማስቀጠሉን ቀጠለ። በደቂቃ ውስጥ 3፣ 4፣ 5፣ 6 ከዛም በላይ ጎሎች መቆጠር ጀመሩ። በስቴዲየም ውስጥ የተገኙት ደጋፊዎች ግማሾቹ ይጮሃሉ፣ ግማሾቹ ይስቃሉ፣ ግማሾቹ ደግሞ በጩኸት ተቃውሟቸውን ይገልጻሉ። ይህ የቃቃ ጨዋታ የመሰላቸው ደጋፊዎች ደግሞ ስታዲየሙን ለቀው መውጣት ጀመሩ። ጨዋታው ተጠናቀቀ። ጨዋታው ሲጠናቀቅ በስክሪኑ ላይ የታየው ውጤት ግን የፕሌይስቴሽን ጨዋታ እንጂ የእግር ኳስ ጨዋታ